السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث الصباح يزال إلى حديث الذوق الإسلامي. قدر أسرى مست في الحياة الزوجية بيت سباوي حواتين من ملكة نو. قال رسول الله صلى الله عليه وآله وسلم: يا الله ملكتنيا انده بلوال إنك بأرقد أنت لن تنفق نفقة مسوات أتمسأوتم مالو تبتغي فيها وجه الله يا اللهن ودتها بمشات يوانا وجه نجر نفق النجر وجه أتارقم إلا أجرت عليها من دا يمتاقنبت بهون انجي يمتمندابت بهون انجي حتى ما تجعلوا يمتارقوا انكوا سايقر في امرأتك أو في امرأتك በባለቤትህ አፍ የምታስቀምጠው በሚስትህ አፍ የምታረገው ጉርሻ እንኳን ሳይሆን ሳይቀር ሚንዳ ታገኝበታለህ አሉ። ይሄ ታሪኩ ከኋላ ከሰዓድ ኢብኑ አቢ ወቃስ ቂሷ ታሪክ ጋር የተያያዘ ነው። ለሰዓድ ነው እንዲህ የሚሏቸው። እንግዲህ ከዚህ ሐዲስ የምንማረው ምንድነው? ሰዎች በመልካም ንያ በኢኽላስ በቅንነት እና ታማኝነት አንድን ነገር ወጪ ካደረጉ ሐታ አዳ የሆነ ነገር አሁን ሚስትን መቀለብ ቤተሰቡን ማስተዳደር የለት ጉርሳቸውን ቀለባቸውን መቻል ግዴታ ነበረ። ነገር ግን በመልካም ንያና ተነሳሽነት የሚፈጸም ማንኛውም ተግባር ነገር ሁሉ ሚንዳ ያስገኛል ማለት ነው። ሐታ ቤተሰባዊ እንኳን የቤተሰብ ቁሳዊ ፍላጎትን ቀለብን ማሟላት እንኳን በመልካም ንያና በኢኽላስ ከሆነ ንያና ኢኽላስ ከታከለበት ሚንዳ እንደሚያስገኝ ነው ከዚህ ሐዲስ የምንማረው። የዛሬው የዕለቱ ሐዲስ ይሄ ነው። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።